ዛሬ ካካሄድነው ንግግር በኋላ ለሰዎቹ ምን እንደምነግራቸው አላውቅ እንዲመጡ ወይም እንዲቀሩ አባቴ ምን እንዳለ ታውቃለህ የፈለከውን ነገር አድርግ ብሏል ስለዚህ ተስማምቷል ማለት ነው እሱማ ሰምቻለሁ ግን እንደዛ ማለቱ አይመስለኝም የኮሩዳግ ቤተሰብ ነሽ እንዴ አንቺ ነገ በድጋሚ አባትሽን አናግረው እኔ ደግሞ ሄጄ ፖስታው ልላክ ለነማን ኦ ሱሃን ምን እያሰብሽ ነው ወይ በጣም ይቅርታ ዝም ብዬ ነው አውስትራሊያዎቹ ማለት ነው ማሬ ደከመሽ እንዴ ስለ ስራ ያወራን እኮ ነው እቴ ነገ አባታችንን አናግሩ ብዙ ጊዜ ባናስጠብቃቸው ይሻላል ቶሎ መልስ ማግኘት ፈልጋለሁ የኔ ምስኪን ለጥቂት እኮ ነው ከሞት ያመለጠችው የኔ ቆንጆ እውነት ነው እዛ ሰው ይትልቁ ለት አለብን እባክህ አሁን ስለሱ ማውራት አልፈልግም ቡላንት አንተ አጠገቧ ብትሆን እንደሱ ታደርግ ነበር መኪናውን ገደሉ ጠርዝ ድረስ እንደዛ በፍጥነት ትነዳው ነበር ማናችንም እንደዚህ አይነት አደጋ እንዳጋጥመን አንፈልግም ግን ከተፈጠረ ግን እኔ ባደና ደስ ይለኛል አንተ ሲኔ ጣፋጭ እንደዛ ታደርጋለህ ቀላል አደርጋለሁ ማሬ ወረኛ ነህ አንተ እኮ ከመኪና ውጪ እጅህ እንኳን መድረስ አይችልም እስኪ አስበው እንዴት ነው በአንድ እጅህ መሪውን ይዘህ ዘለህ ከፈረሱ ላይ ልታድነኝ የምትችለው የማይሆን ነገር ነው ቻይዴ ለክ ያየሽ ያህል ነው አነጋገርሽ ሁሉንም ነገር አንቺ ስታወሪ የሰማሁት ነው ማለት ወደ ገደሉ ጫፍ እየነዳ ከዛ ከመኪናው ዘሎ እንደወረደ ስታወሪ ሰምቼ ነው እና የቀረውን በመናቤ ሳልኩት ግን የሆነት እንደዛ ነው እንዴ ሱሃን በጣም ደክሞሻል አሁን ገብተሽ ተኝ ነገ በጠዋት ሆስፒታል ወስድሻለሁ አመሰግናለሁ ግን አስፈላጊ አይደለም ራሴ መሄድ ይችላል በቃ እንደውም ከስራ በኋላ ሄዳለሁ ስንት ሰዓት ነው የምትሄጂው አላወኩም እንደ ስራ ይወሰናል እማዬ ናት ዛሬ ብቻዬን ተውከኝ ያለች እየተነጫነጨች ነው ይቅርታ ታድርጉልኛላችሁ አዎ እናትህን ሰላም በልልኝ እልልሻለሁ በሉ ደህና ደሩ እናቱንም ታሲንን በአንድ ጊዜ ለማስተናገድ እየሞከረ ነው እመቤት ሚርባንን ሰላም በልልኝ እሺ እንደኔ ያርገሳምልኝ አንቺ ሄደሽ በስሚያት ነው ደስ የሚላት እሺ ጣዋት መጥቼ ጠይቃታለሁ ደህና ደር ደህና ደሪ ለምንድን ነው ለራት ያልመጣው ብዙ መታየት አልፈልኩም ነበር ይሄን ያህል ፈርተሃል አቁሚ አቶ ታሲን ያስፈራ ይሄን ያንበሳ ሽሪን ታይ ሽሪን አቁሚ ምን ሆነሃል ይሄ ራቱን ይዤ ለመጥቻለሁ እቴ ደህና ደሪ እሺ መልካም እንቅልፍ ይሁንላችሁ እኔም ወደ መኝታ እሄዳለሁ ደህና ደሩ ላንቺም
የሚሰማኝ ሰው አለ? ቀበጢት ቀበጢት የኔ ውድ ወይኔ ፈጣሪ ደህና ነሽ ወይ? ደህና ነሽ? እኔ አንቺን አልተቀየምኩሽም። ምንም አታስቢ እሺ? አልተቀየምኩሽም። ናፍቀሽኝ ነበር። ምን ሆነሽ ነው? የምን ቁስል ነው? ምንድን ነው? ታሲን ስማ፣ ተነስ፣ የራስ አልጋ ላይ ተኛ እባክህ። አዳሌት እባክሽ ዘኝልኝ እባክህ። ሁሉም ሰው የት እንዳለህ መገመቱ አይቀርም። ከልጆች ጋር እንኳን አልተገናኘህም እኮ። ገና ከውጭ ከመመለሱ እሷ ጋር እየሮጠ ይሄዳል ብሎ ይታዘበዋል። እንግዲህ ምንም ይበሉ ጉዳይ አይደለም፣ አይመለከታቸውም። እባክህ ሰዎች ከጀርባዬ እንዲያሙኝ አታድርግ። ከአንቺ ጀርባ ስለ አንቺ አንድ ሰው መጥፎ ያወራና የእውነቴን ነው ፊቱ ላይ ነው የምተፋበት። እባክህ ተረዳኝ፣ አጣብቂኝ ውስጥ አትክተተኝ። ግን አዳሌት እኔም እኮ አጣብቂኝ ውስጥ ነው ያለሁት። ከሰውነት ጠረንሽ ሱስ ይዞኛል። ከዚህ ለስላሳ ቆዳሽ፣ ከጸጉርሽ፣ ከከንፈርሽ፣ ከሰውነትሽ። እሺ በቃ እባክህ እንደዚህ አትሁን። ሱሃን እንደ አዲስ ነው ማናገር ጀምራለች። የእውነት ጥሩ ልጅ ናት እና እኔ ማናገሯን ብታቆም እከፋለሁ። ለሷ ስል ግን አንድ ነገር ወቂ፣ ጨካኝ ሴት ነሽ። ማን ነው? ሰማችሁኝ? ሰው አለ? እኔ ነኝ እህቴ። ለመሰለል ነው እንደመጣሽው? ወንድሜ ፈረሴ እዚህ እንደሆነች ስለነገረኝ ነው የመጣሁት። እጮኛሽንም አግኝቼዋለሁ። አይደል? ፈረሴ ምን ሆና ነው የቆሰለችው? ቆስላለች። ላረጋጋት እየሞከርኩ ባለሁበት ጊዜ ሳልጎዳት አልቀረውም። እናንተ ነህ ፈረሴን የጎዳት? ተረጋጊ። ዞር በልልኝ። ተረጋጊ። እንደዚህ ተናዳጅ አትሁኝ። ስሚ፣ ከአሁን በኋላ እኮ ሁሌም ፊት ለፊት መገናኘታችን አይቀርም። እኔን ረጋ ብለሽ ታናግሪኝ ነው የሚገባው። እሺ ገባሽ? እኔ ማንንም ሰው አልጎዳም። ደግሞ ዛሬ ህይወትሽን አድኜልሻለሁ። አንቺ ግን ውለታ ይረሳሽዋ።
ወደ ቤቴ ቆይ ልጠይቅሽ ስጋና ደምሽ የኮርሉ ዳግ በመሆኑ ነው ቁጣ የሚልሽ ወይስ ገና ከመጀመሪያው ከኔ ፍቅር ያዘሽ? ነገርኛ ፍቅር ይዞሽ ነው እንዴ? ልቀቀኝ። በጣም ተሳፍሪያለሽ፣ ማፍሪያ ነሽ። ስሚ ከኔ ችግር ካለብሽ በመነጋገር ብቻ እንድንፈታው ነው የምፈልገው። ግን ደግሞ ጦርነት ሳይሆን ፍቅር ያሸንፋል። ሂድልኝ፣ ከአጠገቤ ራቅ፣ እንዳትጠጋኝ። እውነት ከኔ መለየቱን ትችላለሽ? ማን እንደሆንክ ምንም አላውቅም፣ ግን ከምትገምተው በላይ በጣም ጠላሃለሁ። ጥላቻ በጣም ጥልቅ ስሜት ነው። እኔና አንቺ ደግሞ ዛሬ ገና የተገናኘ ነው። እንዳንተ አይነት ወንድ በህይወቴ በጭራሽ አጋጥሞኝ አያውቅም። ትክክል ነሽ፣ አምንሻለሁ። እንደኔ አይነት ወንድ በፍጹም አጋጥሞሽ አያውቅም አውቃለሁ። ስድ ነህ። ውይ እጅሽ ነው። እንዴት ነሽ? ተሰበረ? ዞር በል፣ አትንካኝ፣ ልቀቀኝ። አታስቢ፣ እንደ ፈረስሽ ጥሩ ጸባይ እንዲኖርሽ በደንብ ገራሻለሁ። አንተ ነህ መገራት የሚያስፈልግህ። ታያለህ፣ አባቴን በጭራሽ አታውቀውም ማለት ነው። ደራደሪ እዚህ ምን ታደርጊያለሽ? ና ተመልከት። ና ኤዮ አባትህ ስዊዘርላንድ የሄደው አስሞ እንዲታከም አይደለም፣ ወይም ሴት አስቀምጦም አይደለም። ያለውን ገንዘብ ሊቆጥር ነው የሄደው። እይ ኮርሃን ካሰብነው በላይ ነው። ሲሳይ ነው ያለው የኔ ውድ። እዚህ ምን እየሰራ ነው አንተ? ምን ያደረክ ነው ሳሌ? ለምንድን ነው ይሄንን ዝግተት ከሆነ ላባረርከው? ጌቴ የምላለው የኔ ጥፋት አይደለም። አፈን ዝጋ። ፈረሶችን መቆጣጠር ያንተ ስራ ነበር። ስማ ምሬህ ነው እንጂ ሷን አንድ ነገር ሆና ቢሆን ሟች ነበርክ። አሁን ቅራቅንቦን ሰብስብና ከቤት አቶ ታሲን እባክህ ከማል ምንም አላጠፋም። ተው ሽሪን ጣልቃት እባክህ ልለምንህ፣ እባክህ አታባረው። በቅርቡ እንጋባለን። ለዛ ከሆነ አንቺም እሱን ተከትለሽ ውጪ። ምን? ከዚህ በኋላ እሱን እዚህ ማየት አልፈልግም። ገባሽ? ከማል ችግር የለውም። ይሄ እንደሚሆን ገምቼ ነበር። አባዬ እባክህ አንድ ነገር በል አባዬ። እኔ ምን ማድረግ እችላለሁ? አቶ ታሲንን ተቃውሞ መቆም የማይቻል ነገር ነው። የሚሰማኝ ይመስልሻል? ሷንን ይሰማታል። ሽሪን ቆይ፣ ሷን እንድታስቸግሪያት አልፈልግም። ታያሆን እሺ በቃ እኔ ቃይን ይዤ እሄዳለሁ። እሺ ከማል አይዟችሁ፣ ተረጋጉ። ማን ነው?
መግባት ይችላሉ? ግባ አባዬ። የኔ ውድ እንዴት ነሽልኝ? ምንም አልልም፣ ደህና ነኝ። ሌላ ማወቅ ያለብኝ ነገር የለም? ምንም የለም። አባዬ አሁን ፈረሴን አይቻት ነው የመጣሁት። ስንወድቅ ጉዳት ደርሶባት ነበርና እሱ ወስዶ እየተንከባከባት ነው። አቶ ጀሱር ጥሩ። እሱን ሰውዬ ማግኘት ሳይኖርብኝ አይቀርም። አቶ ጀሱር ደህና ደር አባዬ። ደህና ደሪ። ሰውየው እዚህ ምን እያደረክ ነው? ትናንት በተፈጠረው ነገር ከስራ የተባረረለው እና የትም ሄጄ አልነበረኝም። ይቅርታ፣ እባብ ነድፏት አይደለም ማለት ነው? የሆነ ሰው ሰዋንን ሊገላት ፈልገው ነበር። አንተ ነህ እንዴ? ስለምንድን ነው የምታወራው? ግን አባዬ ማንም ሰው ጥፋት አልነበረም እኮ። የኔን ይቅርታ ለትናንቱ ጥፋት ሸውለሽዋል። አሁን ለማንም ይቅርታ ላደርግ አልችልም። መቀለጃ ነው ትፈልጊ? ከአንተ ጋር ምን የሚያገናኘው ነገር አለ? አባዬ እባክህ ለምን የምለውን ስማ። በቃሽ አልኩሽ። አንድ ወስኛለሁ። ምንም ብትይኝ ሀሳቤን አልቀይረው። በከንቱ ራስሽን አታድክሚ። በቃ አታልቅሽ ውዴ። አንድ መንገድ አናጣም። በቃሽ። የት እንዳለ ራሱ አላውቅም። ስልኩ ደግሞ ዝግ ነው። ኮርሃን
ኮርሃን በል ተነሳ። እስካሁን ተኝተሃል? ምን ሆነህ ነው? አባትህ ካረፈድክ ይሰድብሃል እኮ። በል ተነሳ። ወዴት ነው? ዶክተሩ ጋ ነው? አይደለም ፍቅር፣ ነግሬ ነበር እኮ ዛሬ ማታ ላለው ግብዣ ለመዘጋጀት አንዳንድ ነገር ለመግዛት ወጣ ማለት አለብኝ። ገና እኮ ነው። አውቃለሁ፣ ግን ጸጉሬን መሰራት፣ አዲስ ቀሚስ መግዛት እፈልጋለሁ። በቃ እኔ አሁን ልሂድ፣ በኋላ እንገናኛለን። እሺ እሺ፣ በቃ ቶሎ በል፣ ግን መነሳት አለብህ። እሺ አልኩ እኮ። ኮርሃን ተነስ። አባትህ እንዲጮህብህ ትፈልጋለህ? እሺ መጣሁ። እጅግ በጣም አሰፋሪ ሰው ነው። ከሷ ጋር የፍቅር ግንኙነት እንዳለው እንኳን ከልጆቹ መደበቅ አልፈለገም። ሚስት የለውም? ኑራን በህይወት እያለች እንኳን ተደብቆ ሄድ ነበር። ሚስቱን ቤት ውስጥ አስቀምጦ ሌሊት ተደብቆ ሄድ ነበር። በጣም ቅሌታም ሰው ነው። አሁን ስላለፈው አኖራ አለበለዚያ የባሰ መናደድሽ ነው። እኔ እነሱ ላደረጉት ነገር ጉዳይ አይደለም። አዎ እነሱ እርሻቸው፣ እኛ ምን አገባን? ዛሬ ልደት ቀኑ ነው። ትዝ አለኝ። ሱሃንም ማስታወሳኛለች። ታሲ ልደት ብሎ በደገሰ ቁጥር በአመት አንድ ቀን መሰቃየት አለብን። በአሁኑ ልደት ላይ ካልተገኘው የበፊቱን ነገር አረሳችን ብሎ ይጨቀጭቀኛል። እሱ እንደሆነ 1000 ዓመት አልፈዋል። ሙሉ እድሜ መቼም ስለሱ ነገር ሳስብ አልኖርም። በጣም ነው የሚያስጠላው። ስሚ ማይ፣ ዛሬ ለአቶ ታሲ ልዩ የልደት ስጦታ አዘጋጅቼለታለሁ። ቡለንት ምንም ማድረግ አይጠበቅም። እንደ እውነቱ ከሆነ ስጦታው ለራሴ ነው፣ ለሱ አይደለም። ዛሬ ሱሃንን እንድታገባኝ ጠይቃታለሁ። ቀድመ የኔን አስተያየት ጠይቀኸኝ ነበር። እኔም ነግሬሃለሁ። እኔ ከሷ ጋር ያለኝ ግንኙነት በጣም ጥሩ ነው። ግን የአባቷ ነገር እሱ ልጁን እንድታገባ እስካልጠየቀ ድረስ እዚህ ነገር ውስጥ ባትገባ በጣም ደስተኛ ነኝ። እማዬ፣ ባንቺና በሱ መካከል ያለው ጸብ ሰልችቶኛል። እሱን የተዳፈነ እሳት እየቆሰቆሰ የሚያነዳው እኔ እንደው ሙሉንም ነገር ረስቻለሁ። አንተን ግን እንደ መሳሪያ እየተጠቀመ ነው። ለምን አይገባህም? አይነን ክፈት ልጄ። ቡለንት፣ ይሄ ነገር በዚህ ዓመት ውስጥ የሚሳካ አይመስልም። ሳስበው አሁን ያቺ ከሰርጓ ቀን በፊት ጥሏት የሄደችዋ ልጅ እየሆንሽብኝ ነው። እያሳዘንከኝ ነው ልጄ። እነዚህ ትዕዛዞች ምንም ችግር የለባቸውም አይደል? የለባቸውም እመቤት። እንዲቀርቡ በታዘዙበት ጊዜ ነው ያደረስነው። ጥሩ። እሺ፣ ከጣሊያን እየመጡ ያሉት የምርት ናሙናዎች ደርሰዋል? ዛሬ ይደርሳሉ ነው የተባለው። ዛሬ የማይደርሱ ከሆነ ሰርዣቸው። እሺ። እንዴት አደራችሁ? እንዴት አደርሽ? እንዴት አደርሽ? እንዴት አደርሽ? ደህና አደርሽ? ሰላም። መልካም የሥራ ቀን ይሁንላችሁ። እመቤት ሱሃን፣ ምን እንደተፈጠረ ሰምተናል። አዝናል። ፈጣሪ ይጠብቅሽ። በጣም አመሰግናለሁ ለልጅ። አይዞሽ። እሺ፣ መልካም ቀን ይሁንላችሁ። ሰላም፣ እንዴት አደራችሁ? እንዴት ነሽ የኔ ቆንጆ? እንዴት ነሽ? አቤት ውዴ። ሱሃን፣ የምነግርሽን አታምኚም። ከማል ደወለልኝ። ኡፍ ተመስገን። እንዴት ነው? ደህና ነው አይደል? ስራ አግኝቷል። እውነት? የት አገኘ? ጄሱር አሌም ድሮ እርሻ ላይ ነው ያገኘው። እዛ ቤት እመቤት ሱሃንን ለመጉዳት የሚፈልግ ማንም ሰው የለም። የውጭ ሰው መሆን አለበት። አቶ ታሲን ኮርሎዳግን ለመበቀል የሚፈልግ ሰው መሆን አለበት። ማን? አላውቅም። እሱ በጣም ብዙ ጠላት ነው ያለው፣ ግን ማንም ሰው ቀና ብሎ እንኳን አያየውም። ምክንያቱም ሁሉም ሰው በሱ ዕዳ የተያዘ ነው። በጣም ጥሩ፣ በጣም ጥሩ። አየው፣ የውሃ መውረጃው አቅጣጫ ተቀይሯል። ለዛ ነው እኔ መሬት ደረቅ የሆነው። እኔ እዚህ መጥቼ አላውቅም፣ ስለዚህ ምንም ነገር አላውቅም። አቶ ጄሱ፣ ልክ ነህ።
ከኔ ቀጥሎ ያለው መሬት የማን ነው? የአይዲማኖች ቤተሰብ ነው። የሱሃን እጮኛ ነው ውሃይን የሰረቀኝ? አቶ ቡለንትን ማለት ከሆነ እሱ እንደዚህ አይነት ነገሮችን አይቆጣጠር። ምናልባት እናቱ ትሆናለች ያደረገችው። ከአቶ ታሲን ጋር ጥሩ ግንኙነት የላቸው። ስለዚህ አማትና አማች ናቸው በለኛ። አይ ገና አማትና አማች አልሆኑም። እና እንዴ ሱሃን እና ቡለንት ተጫጭተው የለም እንዴ? አይ ተሳስተሃል። እስከማውቀው ድረስ ገና ቀለበት አላሰሩም። እሺ ይሄን ለማስተካከል የሚረዱን ሰዎች እንፈልግ። ከጎን ካለው መሬት እርዳታ ልጠይቅ? እሺ በጣም ጥሩ። እምቢ አልክ? እኔን አይሆንም እያልከኝ ነው አይደለም? እሱን ማድረግ አልችልም አቶ ታሲን። ለምን? ምን ማለት ነው? ከፈለክ እኮ የከተማውን ካርታ እንደገና እንዲሰራ ማድረግ ትችላለህ። የሚቻል አይደለም። ምንም ክፍት ቦታ የለም። አዝናለሁ። ይሄንን እያወቀ ነው አቶ ኮርሃን መሬቱን የሸጠው። በዛ ላይ ያፈራረማቸው ጠበቃ ውሉን መስመር በመስመር አንብቦ ነው በጥንቃቄ ትክክል መሆኑን አረጋግጦ ነው እንዲገዛ ያደረገው። ስለዚህ ምንም ማድረግ የምንችለው ነገር የለም። ሁሌም አንድ መደረግ የሚችል ነገር አለ ወንድሜ። በፊት ስላደረጋቸው ነገሮች እንዳወራ አታስገድደኝ። ለአንተ ምንም ነገር እንደማደርግ ታውቃለህ፣ ግን ደግሞ ይሄ የሥራ ግዴታዬ ነው። አንድ የነከሰ እሱም መልሶ ይነከሳል። በልቶ የነበረም የበላውን ይታፋል። እባክህ ተረዳኝ። በል ተነስ። መልካም ቀን። ማድረው ለ10 ቀን ዞር ብል ሙሉ ቢዝነሱን አበለሽ። ከሰውየው ጋር ተነጋግራችሁ መስማማት ከቻላችሁ ሁሉም ነገር ይስተካከላል። ከአሁን በኋላ ሁላችሁም ጋለም መግባት ትችላላችሁ። ሰውየውን አሁኑ እዚህ አምጣል። እሺ እመቤት ሚርዋን መጥቻለሁ። እንኳን ደህና መጣሽ። ቤት የለችም? እመቤት ሚርማን ጋጣው ጋር ሄዳለች። እዛ ጋር የውሃ ችግር አለ። እንደመጣሁኝ ንገሪልኝ። እሺ እመቤት። ቀስ በል ተጠንቀቅ። ሰዎች ቀስ ብላችሁ፣ ቀስ በል ተጠንቀቅ። በሰው ኃይል ብቻ የሚሆን አይመስለኝም። ክሬን እንዲያመጡልህ ደውል። ማንሳት ካቃተኝ ክሬን እናስመጣለን። በሉ ሰዎች። ሰላም ናችሁ? ኮርሉ ዳግ ውስጥ ሁሉም ቦታ ፈልጌ ነበር። አባዬ ልትረዳ ነው እንደ መጣው? ሳሊ እንዴት ነው? ምንድነው የውሃውን አቅጣጫ ማን እንደቀየረው ታውቃለህ? ምንም አላውቅም። ተከፈተ። ዋው በጣም ደስ ይላል። ዋው አሁን ወደ ተፈጥሮ መስመር ተመልሷል። ሁሉም ሰው ደስተኛ መሆን ይችላል። መመለስ ትችላላችሁ። ሂድና አቶ ታሲንን መሬቱን የሆነ ሰው እየበጠበጠ ነው ብለህ ንገረው። አሁን ሂድ። የቀድሞ መሬቱን አለማወቅ ገርሞኛል። ራስህ ሄደህ ልትነግረው ትችላለህ። ምክንያቱም እሱ ራሱ ሊያናግር ይፈልጋል። በጣም ጥሩ። አሁን ነው ቢሮው እየጠበቀ ነው። ስማ፣ ለአቶ ታሲን በመጀመሪያ የከበረ ሰላምታዬን አቅርብልኝ። እንደዚህ በለው፣ አቶ ጄሱር ውሃ አጥቶ የደረቀ መሬቱን እያስተካከለ ነው። ስለዚህ አንተ ራስህ በፈለግ ጊዜ መጠን ጠይቀኝ ትችላለህ በለው። ከዚህ የትም አልሄድም፣ ያገኘኛል። ስማ ጄሱር፣ አቶ ታሲን ማን እንደሆነ አታውቅም? እሺ፣ እንደዛ ከሆነ ሲመጣ በደንብ እተዋወቃለሁ። እዚህ እንዴት መምጣት እንደሚችል ቀድሞ ያውቃል። እሺ ሄዱ ሰዎች። በጣም አመሰግናለሁ። በጣም ጥሩ ስራን የሰራ ነው። ምን ነው እንግዲህ አቶ ታሲን እንዲህ ነው። ሁሉንም ነገር በሰው ነው የሚልከው። ጀግና ነው።
ደፋር ሰው ነው። ይሄ የድፍረት ጉዳይ ነው። የተሰማኝ ነው የተናገረ። ስለዚህ አትከረን። ተሳሳት። እሺ ድፍረትን በዚህ ቀጥልበት። እንኳን ደህና መጣ። አመሰግናለሁ። ሽሪና አባቴ እስካሁን የሚያውቅ አይመስለኝም፣ ግን በቅርቡ ማወቁ አይቀርም። አዎ ምንም ማድረግ አልችልም። ከማለም መስራት አለበት። መልካም እድል በይልኝ። እንዴት አደራችሁ? ሰላም። በርቀት ከሚሰልለኝ ደውሎ መጥቶ ያናግረኛል። ባለፈው ማታ ሳያየን አልቀረም። በዛ ላይ የውሃውን የተፈጥሮ አቅጣጫ እንዳስቀየርከው ተናግሯል። አባዬ ይህ ሰውዬ ጥጋበኛ እንደሆነ እኮ ነግሬያለሁ። እኔንም ትናንትና ሲያነጋግረኝ ደረቱን ገልብጦ ነበር ሲያናገረኝ ነበረው። አኳኋኑ ሁሉ እንደ ማፊያ ነው። ጥጋበኛ ነገር ነው። የሷንም ፈረስ ወሰዳት። አንተ ያባረከው ልጅም ቀጠረው። አሁን ለታይፉ እንደውልለት የከተማውን ፖሊስ ኃላፊ ይዞት ወደ እርሻው እንዲመጣ ንገረው። እሺ ጌታዬ። እኔም አብሬ ልምጣ። እንዳትመጣ፣ እግርህን እንዳታነሳ። ከመጀመሪያው እዚህ ችግር ውስጥ የከተትከኝ አንተ ነህ። ከማል ገበሬዎቹ በፍጥነት መሬቱን በስነ ስርዓት እንዲያርሱ ትፈልጋለህ? እሺ እሺ፣ ከሁለት ቤተሰቦች ጋር ጀምረዋለሁ። አታስብ፣ ከዚህ በኋላ እኔም አለው። ቆይ ና ተመልከት። በአንድ ሳምንት ወይም በ10 ቀን ውስጥ ቤቱና ጋጣው ይጠናቀቃል። ከዛ ቤቱን የሚይዝልኝ ሰው ፈልጋለሁ። ገባ ወንድሜ? አቶ ጄሱር፣ እኔ ጮኛ ያለችኝ እና በቅርቡ እንጋባለን። እንኳን ደስ አለ። አመሰግናለሁ። በደንብ ሙያ ካላት አግባት። አዎ አላት። የሳሌ ልጅ እኮ ናት። ኮርሎዳ እርሻ ላይ ነው የምትሰራው። እዛው ነው የተወለደችው። እንደውም ከሷን ጋር አብሮ አደግናቸው። በጣም ጥሩ፣ በጣም ጥሩ። እንደዛ ከሆነ በፈለገችበት ጊዜ መጀመር ትችላለች። እሺ ከተጋባን በኋላ መልካም ቀን። እሺ ወንድሜ፣ በኋላ እንገናኛለን። ወንድሜ አሊ። አቤት። ስለ ቤቱ እንደገና መነጋገራለን። ምን መሰለ፣ በቅርቡ አዲስ ሙሽሮች እዚህ መኖር ጀምራሉ። ስለዚህ ተለቅ አድርገን መገንባት አለን። አታስብ ወንድሜ፣ ዲዛይኑ እንደገና እሺ፣ አመሰግናለሁ ወንድሜ። እሺ፣ ደህና ሁን። ግን ብቻህን አይጨንቅህም? ችግር የለውም። ማንም ሰው እንዲረብሽን አልፈልግም። እሺ እንዳልክ ጌታዬ። ሰላም ሰላም። ጀሱር አገኘሁ። አሰራውልህ። አገኘሁ። ፈረስ እንዳትገልቢ። ትከሻሽ ጉዳት ደርሶበታል። ለተወሰነ ጊዜ መኪና ባትነጂ ይመረጣል። እሺ፣ ከዛሬ በኋላ መኪና አልነዳም። ዋና ዋኝ፣ ግን ተጠንቀቂ። እግርሽን እየተጠነቀቅሽ የሰጠውሽን መድኃኒቶች ውሰጂና ከዛ በኋላ እንደገና ይሻለሁ። ያልኩሽን ነገር እንዳትረሽሽ። እጅግ በጣም አመሰግናለሁ። ዛሬ አባቴ ልደት ነው፣ አረሳኸውም አይደል? ምን ማለትሽ ነው ሱሃን? መቼ ነው የአቶ ታሲን ልደት ረስቼ የማውቀው? ዝንጥ ብዬ። እሺ ዶክተር ቻይዴ፣ ልደቱ ላይ እንገናኛለን። በቃ ቻይዴ።
ፈጣሪ። ሰላም መቤት ቻይዴ። ሰላም እንዴት ነሽ? ሰላም ፋና። ውይ በጣም ደህና ነኝ። አንቺስ እንዴት ነሽ? እኔ ደህና ነኝ። ጸጉርሽ በጣም ያምራል። አመሰግናለሁ። ወይዘሮ አዳሌት የለችም? አሁን ዛሬ ወደ ባንክ ሄዳለች። የቀራትን ዩሮ ባንክ ልታስቀምጥ ነው። ታውቂያለሽ፣ ወደ ውጭ ሀገር ለመሄድ አቅዳለች። እሺ እኔ ምን ልርዳሽ? ምርመራ ለማድረግ ፈልጌ ነው። ውይ የእርግዝና መመርመሪያ ነው? እመቤት ቻይዴ ያርግዘሻል ማለት ነው? አይ ወይኔ በህልሜ ታይቶ ነበረ። ለአዳሌት ነግሬያት ነበረ። አምላኬ ወይ በጣም ነው ደስ የሚለው። ምንም እርግጠኛ አይደለሁም። ግን ለማንኛውም እንኳን ደስ አለሽ። ስሚኝ፣ ምንም እንዳትናገሪ። አትጨናነቂ፣ ችግር የለውም። ሱሃን ሰላም፣ እንዴት ነሽ? ሰላም። ከኋላሽ ሆኜ እየጠራሁሽ ነበር። ስልክም ደውዬ ነበር። እውነትሽን ነው? ወይኔ አዎ ደውለሻል፣ አልሰማሁትም። በጣም ይቅርታ። እሺ በቃ እኔ መድኃኒት ልውሰድና ልሂድ። ስለመጣሽ ደስ ብሎኛል ወይዘሪት ሱሃን። አዳሌት አሁን ትመለሳለች፣ ወደ ባንክ ቤት ሄዳ ነው። ዶክተሩ ምን አለሽ? ደህና ነሽ ብሎኛል። ፋሻ ብቻ አስረልኝ። አንቺስ ምን ሆነሽ ነው? ለተለመደ የጤና ክትትል ነው። ቫይታሚን አስፈልጎኝ ለዛ ነው የመጣሁት። ይህንን ሰሞን ብታይ ዝም ብሎ ይደክመኛል አይደል? ዛሬ ደግሞ መክፈቻ ስነ ስርዓት አለ እና በጠዋት ነው ወደ ከተማ የወጣሁት። ማታ ግን ቤት እንገናኛለን። እሺ የኔ ውድ። ማታ ዝግጅቱ ላይ ብትገኝ በጣም ደስ ይለኛል። ወይ የኔ ውድ፣ እኔም በመጣም በጣም ደስ ይለኝ ነበር፣ ግን እንደምታየው እግሬን አሞኛል። እሺ በቃ እኔ ሄድኩኝ። ቻው፣ ነገ እንገናኝ። በደንብ ተዝናኝ። ወይኔ ራሴን መቆጣጠር አቅቶኛል። እንኳን ደስ ያለሽ። አሜን። በጣም ነው ደስ የሚለው። አቶ ታሲን እጅግ በጣም ደስ ነው የሚለው። እድለኞች ናችሁ ውዴ። ከልደቱ ጋር ደስ የሚል ዜና ይሰማል። ግን እርግጠኛ መሆን አለብን። ከዛ በኋላ ነው ማሳወቅ ያለብን። መጀመሪያ እውነቱን እናረጋግጥ። አመሰግናለሁ። ሰላም ሱሃን፣ ስለተፈጠረው ነገር ሰማሁኝ። አዝናለሁ። ደህና ነሽ? አመሰግናለሁ። ደህና ነኝ። እመቤት ቻይዴ እርጉዝ ናት። አዳሌት እኮ ያው ቤተሰብ ናት ብዬ ነው። ይኸውልሽ ኔስላ፣ የእሷን ማርገዝ ሰው እንዲያውቅ የምትፈልግ አይመስለኝም። በተለይ ደግሞ አባቴ። ለዛ ነው ለእኔም ያልነገረችኝ። ስለዚህ ለማንም እንዳትናገሪ። ቻሂዴ ራሷ እስክትናገር ድረስ ማንም ሰው አይሰማም። እሱን አረጋግጥልሻለሁ። እሺ ልጄ። አመሰግናለሁ። ወይ ጣጣ! ማን ነው መኪና የፊት ያቆመው? ይሄን ጠረን አውቀዋለሁ። ምን አልከኝ? ያንተ መኪና ነው እንዴ? አዎ ነው። እና ቀይ ጽጌረዳና ይሄንን ሽቶ ፈልገዋለሁ።
ብዙ የተካበደ አታድርጊው። ቀይ ሪባን ብቻ አድርጊበት እባክሽ። ቆንጆ አድርገሽ ስሪው። እሺ እሺ መጣው። ቀሳቲ አፍጥና አንተ ነው የምጠብቀው። ወይ ጉድ! የኮርሉ ዳግም መሬት የገዛው ሰው እኮ ነው። ውስጥ ነበርኩኝ። ለምንድነው አበባና ሽቶ አምራች እንደሆንሽ ያልነገርሽኝ? ምንድነው? ለምንድነው መኪናዬ ላይ ዘግተህ ያቆምከው? በእናትሽ አታከብጂው። ሰላም ሳትኝ እንዳትሄጂ ብዬ ነው። እና ደግሞ መቼም ዛሬ ኮልዳግ ሆስፒታል መተሽ መሆን አለበት። የኮልዳግ ከተማ ዶክተሩ ምን አለሽ? የሆነ ህመም አጋጥሞሻል አለሽ አይደል? በጣም ቀልደኛ ነህ። አሁን መኪናን አንሳለኝ። ከፈለግሽ እኔ ላደርስሽ እችላለሁ። በዚህ ሁኔታሽ መኪና ማሽከርከር የለብሽም። ደግሞ የሆነ ነገር ከሆነ ሰውዬ መኪናን ዞር አድርግልኝ። ለምንድን ነው የምትጮህበት? ህይወቷን አትርፎላት የለ እንዴ? ኒክላ ወደ ራስሽ ስራ ተመለሽ። አቶ ጄሱር ይቅርታ፣ አንድ ጊዜ ደርሷል። አመሰግናለሁ። እኔም አመሰግናለሁ። በጣም ይቅርታ። በኮርሉ ዳግ አበባ ነው ይቅርታ የምጠይቀኝ? እሺ እቀበልሃለሁ። ይቅርታ ግን አበባው ላንቺ አይደለም፣ ተሳስተሻል። ለማንኛውም ራስሽን ጠብቂ። ሰሞኑን እዚህ አካባቢ አልሆንም።